ሃይ እንዴት ናችሁ? ሰላም ነው? ኖት ሰርጋችሁ ታውቃላችሁ? ከሌላ ሰው ጋር አንድ አይነት ህመም ታማችሁ ያ ሰው በጣም ቶሎ ብሎ ይሻላል። ከዛ ደግሞ እናንተ ወይ ቶሎ አይሻላችሁም ወይ ይብስባችኋል። ኦር ዲ አዘር ዌይ ራውንድ ሊሆን ይችላል። ሶ ይሄ ኢትስ ናት የኢሚዩኒቲ ጉዳይ ብቻ አይደለም። ዶክተር ማሂ ነኝ፣ የሜዲካል ዶክተር እና የፐብሊክ ሄልዝ ፕሮፌሽናል። ሶ ልንገራችሁ ለምን እንደሆነ። ከኢሚዩኒቲ ዲፍረንስ ወይም ደግሞ የሰውነት በሽታ መከላከል አቅም ልዩነት ውጪ ጭንቅላታችን ኖርማሊ ፕሪዲክቲቭ አቢሊቲ አለው። የፊውቸርን ወይም ደግሞ ወደፊት ነገርን የመተንበይ አቅም አለው። ስለዚህ ይህንን የሚያደርገው እንዴት ነው? በፊት ከነበራችሁ ኤክስፒሪየንስ ህመም ላይ ሊሆን ይችላል፣ ከምታሳዩት ኢሞሽን ወይም ደግሞ ከምታሳዩቸው ስሜቶች ተነስቶ፣ ከምታስቧቸው ነገሮች ተነስቶ ፕሪዲክት ያደርጋል ብዙ ነገሮችን። ህመምንም ፕሪዲክት ያደርጋል ኖርማሊ። አንድ ሰው ልክ የሆነ ህመም ካመመው በኋላ በጣም ይሄ እኮ ከባድ ነው፣ ለእኔ በጣም ነው የሚያመኝ፣ ይብስብኛል፣ ህመሙት ለእኔ ምንድን ነው ቶሎ አይሻለኝም ምናምን የሚሉ ሰዎች ጭንቅላታቸው ስትረስ ሆርሞንን ሪሊዝ እንዲያደርግ በብዛት ስትረስ ሆርሞንን ሪሊዝ እንዲያደርግ ያደርጋል። አት ዘ ሴም ታይም ደግሞ የህመማችንን ፐርሴፕሽን ከፍ አድርጎ እንዲያሳይ ያደርጋል። ከዛ ደግሞ የሪከቨሪ እንትናችንን ደግሞ ይቀንሰዋል። ሪከቨር እንዲያደርግ ደግሞ ቶሎ አያደርጉም ማለት ነው። ዳትስ ዋይ በጣም የሚባባስባቸው ደህና ነኝ፣ ኧረ ሂትስ ኦኬ፣ ይሄ ነገር እኮ ብዙም አይደለም ለእኔ የሚሉ ሰዎች ደግሞ ጭንቅላታችን ምንድን ነው የሚረዳው? ኦኬ ያን ያህል አይደለም፣ ስለዚህ ስትረስ ሆርሞኑን ብዙ ሪሊዝ አያደርግም፣ የህመምንም ሲግናል ብዙ አይለቅም፣ ብዙ ህመም አይሰማቸውም። ከዛ ደግሞ ሪከቨርም ቶሎ ያደርጋሉ። ቢካዝ ኦፍ ያው እነዚህ ስትረስ ሆርሞኖች በማይኖሩበት ጊዜ ሪከቨሪያችንን በጣም ጥሩ ስለሚሆን ማለት ነው። ዳትስ ዋይ ሰዎች የተለያየ ከኢሚዩኒቲያቸው ውጪ የተለያየ የህመምን ኤክስፒሪየንስ የሚኖራቸው ለዛ ነው። አይ ቲንክ ይሄን ነገር ኮቪድ ላይ ብዙ አይተነዋል እና ለዛ ነው በተለምዶ ነገሮችን የሚያቀሉ ሰዎች ይቀልላቸዋል፣ የሚያከብዱ ሰዎች ደግሞ ይከብድባቸዋል የሚባለው ነገር አባባል ሳይሆን ኢትስ አክቹዋሊ ሳይንስ የተደገፈ ነው ማለት ነው። እናንተም እንደዚህ አይነት ኤክስፒሪየንስ ከነበራችሁ ወይ በሰዎች ላይ ኖት ሳጋችሁት ከነበረ እስቲ ኮሜንት ላይ አሳውቁኝ።